ፎቶአቸውን በቲክቶክ በፌስቡክ በተለያየ ማህበራዊ ሚዲያ ስለማይለቁ ሰዎች ሳይኮሎጂ ሲናገር አንደኛ ከፍተኛ በራስ መተማመን ኮንፊደንስ ያላቸው ናቸው። ሁለተኛ በስሜት የበሰሉ የስሜት ልህቀት ያላቸው ናቸው። ሶስተኛ ጥሩ ማይንድ ሴት ያላቸው በአእምሮና በስነ ልቦና የበሰሉ ናቸው ይላል። ሰዎች የበሉትን የጠጡትን ከሰዎች ጋር ያደረጉትን ነገር ለማሳየት ለማሳወቅ በአደባባይ ይዘው በሚወጡበት ጊዜ ፎቶአቸውን በማህበራዊ ሚዲያ የማይለቁ ሰዎች ከታይታ ከወከባ ከግርግር ይልቅ የግል ፕራይቬት ላይፍን የሚመርጡ ናቸው። ራሳቸውን የሚያውቁና የሚያከብሩ ስለሆኑ ራሳቸውን ለማወቅ የግድ በሌሎች መነጽር ራሳቸው መመልከት አይጠበቅባቸውም። ስለዚህ አይን ፍለጋ፣ አስተያየት ፍለጋ፣ ላይክ እና ቪው ኮሜንት ፍለጋ ፖስት አያረጉም ማለት ነው። ፎቶ ፖስት የሚያረጉ ሰዎች ራሳቸውን እያጫረቱ ነው። ጨረታ የሚባል ነገር ታውቃላችሁ። አንድ ዕቃ ትክክለኛ ዋጋ ሳይወጣለት ለጨረታ ይቀርባል። ዋጋው እያደገ ከፍ እያለ የሚሄደው ሰዎች በወደዱት። ሁልጊዜም የቀጣሪዎች እስረኛ አትሁን። ቀጣሪ ህልምን እንድትረሳ የሚሰጥ ገንዘብ ደሞዝ ይባላል። አስታውስ፣ ህይወት ላይ ትክክለኛ የሆነ መንገድ ስትይዝ ትክክለኛ ያልሆኑ ጓደኞች ከህይወት ይወጣሉ። መቼም ቢሆን መርሳት የሌለብህ ነገር ብቸኝነትን የሚፈሩ ሰዎች መርዛማ ከሆነ ግንኙነት መውጣት ይፈራሉ። ወዳጅነትን ለመቁረጥ አትፍራ፣ መርዛማ እስከሆነ ድረስ እመነኝ። የህይወት ከባዱን ጊዜ ብቻህን ካሳለፍ በህይወት ሰው ገባ ወጣ ግድ አይሰጥህም። መቼም መርሳት የሌለብህ ነገር ሰዎች እንደ እስስት ተለዋዋጭ ናቸው። ራስን እንድትቀይር ያደርጉና ለምን ተቀየርክ ይሏል። ለሰው ግድ ሳይኖር ህይወትን በብልሃት በእርጋታ በአስተዋይነት ምረው። ወዳችኋለሁ። ከአንቺ ማንነት ከማይመሳሰሉ ሰዎች ጋር አብስተሽ አትቀመጭ። ካልተመሳሰሉሽ መናናቅ እንጂ መከባበር ማላችሁ አይኖርም። በቃላት የሚጀመር መናናቅ ነው ወደ ተግባር የሚያድገው። ተጠንቀቂ። ዋጋሽን በሚያውቁ ሰዎች ራስሽን ክበቢ። ሊያከብሩሽ የሚችሉት እነሱ ናቸው። ምክንያቱም ክብርና አድናቆት በልመና አይመጣም። አሁንም የሰበረሽ ሰው የሚፈልግ ልብ ነው ያለሽ አይደል? እርግጥ ነው ታማኝ ነሽ፣ ግን አሁን ይበቃሻል። ጨክነሽ የቆምሽበት ቁስል አያምሽም። የደረቀ ዛፍ ውሃ እያጠጣሽ ለምለም እንዲሆን ወይም ፍሬ እንዲያፈራ አትጠብቂ። ወዳችኋለሁ። ወንድ አይቸኩልም፣ ብልህ አይቸኩልም። ችኩል የሆነ ሰው የብልህነት ችግር አቅሉ ላይ የማሰብ ብቃት የሌለው ሰው ነው። ሴቶች በሆነ ባልሆነው ፍታኝ ይሏል። በቃ አንተ ጋር ከተጋባሁበት ጊዜ ጀምሮ አመድ አፋሽ ነኝ፣ እድል ያልቀናኝም፣ አትደሰች ቢለኝ ነው አንተ እጅ ጣለኝ። አንድ ላቃ ኑርሃት እኮ ህይወቷን በሙሉ አንድ ላቃ ኑርሃት በሆነ ጥፋት ኦር በሆነ ነገር አንተ ጋር ከገባሁበት ጊዜ ጀምሮ ይሄው የ40 ቀን እድሌ እከኪ ብሎ ቢለኝ አንተ እጅ ጣለኝ ትላለች። ቂለ አንድ ኸሊፋ በስልጣኑ ዘመን በነበረበት ጊዜ ሚስቱን እጅግ አንድ ላቋ ኑሯታል።